አርሰናል ፐርፌክሽን ደረጃ ላይ ባይደርስ እንኳን ግን ወደ አሸናፊነት መመዘኛው ወደ ማሟላቱ ግን እየቀረበ እንደሆነ ምንም የሚያከራክረን አይመስልም። የሳሊባ ግን ከዛም ያልፋል። የማይታሰበውን ነው ታሪካዊ ኳድሩፕል እናሸንፋለን ብሎ የተናገረው። በፕሪሚየር ሊግ መሪ ነው፣ በቻምፒየንስ ሊግ መሪ ነው ቡድኑ። በካራባው ካፕ ግማሽ ፍጻሜ ነው ከቼልሲ ጋር አሁን እየጠበቀ ነው የግማሽ ፍጻሜ መርሃ ግብሩ። በኤፍኤ ካፕ ገና ነው እና አራቱም ውድድሮች ላይ በአራቱም ግንባር በጥሩ ብቃት እየተፋለመ ያለ ሰራዊት አድርገን እንውሰዱ አርሰናል። ያው ስማቸውም ራሱ ከአሚኒሽን ከጥይት መጋዘን ከምን ጋር የተያዘ አይደል? በዛው ምሳሌ ብንወስደው እንደዛ በአራት ግንባር እየተፋለመ ነው ያለው። የእንግሊዝ ፕሪሚየር ሊግ በራሱ ከባድ ውድድር ነው። ቻምፒየንስ ሊግ የላቀ ትልቅነትን ይጠይቃል። የራሱ የውድድር ሳይኮሎጂ አለው። ጥሎ ማለፍ ዋንጫዎቹም ደረጃቸው አነስ ይበል እንጂ እንደዛው በሁሉም ያለ እንከን ጫፍ ድረስ መዝለቅን ይጠይቃል አራቱንም ዋንጫዎች ለማሸነፍ። ግን ዊሊያም ሳሊባን ንግግር እዚህ ጋር በደንብ መመርመር ይኖርብናል። ሌላም እንደው ምናልባት ግንዛቤያችንም ሊያሰፋልን ስለሚችል አርሰናል በአንድ የታሪክ መታጠፊያ ላይ እንዳለ እሱ ብቻ ሳይሆን ሁሉም ይገባዋል። መቼም ያ ኢንቪንሲብል የሚባለው ምንም ማነው ጨዋታ ሳይሸነፍ ይቅርታ ዋንጫውን ፕሪሚየር ሊጉን ያሸነፈው ስብስብ እንደው በስኳድ ደረጃ በ24 በ25 ተጫዋቾች ደረጃ አንድ በአንድ ብናነጻጽረው አሉ ከዛ የሚበልጡ ተጫዋቾች በወቅቱ ከነበራቸው ብቃት እንደ ቴሪ ሄንሪ ለምሳሌ። ግን በሁለቱን ስኳዶችን ይሄንና ያኛውን ብናነጻጽር ይሄኛው እንደውም ይበልጣል ብዬ ነው እኔ ማመን። ይሄ በአርሰናል ታሪክ እንደዚህ ያለ ጥልቅ የሆነ ስብስቡ በብዙ ባለተሰጥኦ ተጫዋቾች የተሞላ ቡድን አላየሁም። ይሄኛው ግን በስብስብ ስፋት ግን በአማራጭ ጥልቀት የተሻለው አርሰናል ነው እና እንደዚህ አይነቱን ቡድን ታዲያ ዋንጫ ማሸነፍ አይችልም ብሎ መሟገት ያለፉት ዓመታት ትራውማ ካልሆነ በስተቀር ምክንያታዊ ነው ብዬ አላስብም። ዋንጫ ማሸነፍ እንደሚችል አምናለሁ። አራቱንም ማሳካት ከባድ ግን ዊሊያም ሳሊባ ይሄን ማለት የለበትም ወይ? ጥያቄው ከቀረበለት እንደ ተጫዋቹ ስነ ልቦና እንደ ተጫዋቹ ተጽዕኖ ፈጣሪነት የህዝብ ግንኙነቱም አቀራረብ ይለያያል። ውድ አድማጮች የእንግሊዝ ፕሪሚየር ሊግ ሃይ ስታንዳርድ ፉትቦል ፍልሚያው ሜዳ ላይ ብቻ አይደለም፣ ከሜዳ በፊትም እንደሆነ ማሰብ አለበት። ፍልሚያው የህዝብ ግንኙነትም ፍልሚያ እንደሆነ በአደባባይ በፒአርም ፍልሚያ እንዳለ ያንን ግብግብም በበላይነት መወጣት ለአጠቃላዩ ድል መዳረሻ እንደ አንድ ግብአት እንደ አንድ ደጋፊ ምክንያት ተደርጎ እንደሚቆጠር ማሰብ አለበት። የራሱ ስነ ልቦና አለው። ይሄ ልጅ በስብስብ ውስጥ ያለው ተጽዕኖ እና ከፍ ያለ ቦታ ግልጽ ነው። መቼም ሻምፒዮኖች ሁሉ እንደርሱ ያሉ ሮልስ ሮይስ የሚባሉ ተከላካዮችን የያዙ ናቸው አይደለ? ያ በቃ የተከላካይነት ግርማ፣ በጫና ውስጥ ረጋ የማለት ነገር፣ በችግር ጊዜ ውስጥም ተረጋግቶ መፍትሄ የሚያመጣ ግርማ ሞገስ ያለው በቴክኒክ ብቃት የካበተ ተጋጣሚ የሚፈራው የሚያከብረው የቡድን ደጋፊ የሚተማመንበት አሰልጣኝ የመጨረሻው የማይበገር የማይነቀነቅ የኋላ አጥሬ ነው ብሎ የሚያምነው ፊዚካሊ ሜንታሊ ጠንካራ የሆነ በቴክኒኩ ረገድም ከፍ ያለ የጨዋታ ኢንቴሊጀንስ ያለው ጨዋታን በብልህነት በአእምሮ እንጂ እንዲሁ በጉልበት የማይጫወት እንደዚህ ያሉ ተከላካዮች በዓለም ሻምፒዮኖች ታሪክ ውስጥ ቦታ አላቸው በእያንዳንዱ ቡድን። ዊሊያም ሳሊባ ባትል ሃርደንድ ተጫዋች ነው። በዛኛው ምሳሌ ካያችሁት የቀረው ምን መሰላችሁ? ድል አድርጎ ባንዲራውን መትከል የሚችል መሆን ብቻ። አሁን ያንን ሁሉ ለዛ የሚሆን ብቃት ሁሉ በወድቆ መነሳት ዳሃርድ ወይም ቢሆን አጎልብቶ መጥቷል። ስለዚህ እንደዚህ ባለው ድንገተኛ ጥያቄ ላይ ደረቱን ነፍቶ ጓደኞቹን ወክሎ የህዝብ ግንኙነቱን ፍልሚያ ማሸነፍ አለበት። ይሄ ልክ እንዴት ነው እንደ ዋር ክራይ ቁጠሩት፣ እንደ ቀረርቶ
አዎ 4ቱን እናሸንፋለን እንዴ ከዚህ በኋላማ ወደኋላ የለም። ቢሆንም ባይሆንም በልቡ ቢያምነውም ባያምነውም ይሄን መናገር አለበት የግድ